በእነዛ ሰዎች የማገኘው ደስታ ነበረኝ፣ የማገኘው ትምህርት ነበረኝ። ያ ነገር ቀረና ዛሬ ደግሞ ከስራ ግልጽ በሆነ አማርኛ ትልልቅ ሰዎች ስኬታማ የሆኑበትን መንገድ ከዛች ሰላም ሰላም፣ እንዴት ናችሁ? ውድ የወርቅ የዩቲዩብ ተመልካቾች፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ እንግዲህ ከብዙ ቆይታ በኋላ ዛሬ ከች ብያለሁ አዲስ ነገር። ያው ቤተሰብ ቪዲዮ አልሰራሁም፣ ይቅርታ። በአንዳንድ ነገሮች ምክንያት አልተመቻቸልኝ ሆኖ ቪዲዮ የእውነት ባለመልቀቅ እኔ ራሱ በጣም ናፍቃችሁኛል። ቪዲዮ መልቀቅ እንዲህ ያጓጓል እንዴ? እስካሁን ድረስ በጣም ጓጉቼ ነበረ። ያው እንግዲህ ዛሬ ከች ብያለሁ ቤተሰብ። እንግዲህ ዛሬ የመጣሁት በአዲስ ነገር ነው፣ በልዩ ሀሳብ ትወዱታላችሁ ብዬ ተስፋ አድርጋለሁ። እንግዲህ ደግሞ ኮሜንት እንዲሁም ላይክ ሼር ማድረጋቸውን እንዳትረሱ ቤተሰብ፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም አዳዲስ ነገሮችን ወደ እናንተ ለማንጣት እኔ ዝግጁ ነኝ። ያው ቀስ በቀስ እንቁላል በእግሩ ይሄዳል አይደለም የሚባለው? ቀስ በቀስ እያልኩኝ እናንተን ይዤ የተሻለ ደረጃ ያው ነገ የተሻለ ነገር እንደምሰራ ምናለሁኝና እንግዲህ ዛሬ አንድ የተለየ ሀሳብ ይዤ መጥቻለሁ። የተለየ ሀሳብ ምንድን ነው ለምትሉኝ፣ ዛሬ እንግዲህ እጠር ባለ እንዲሁም ደግሞ ግልጽ በሆነ አማርኛ ትልልቅ ሰዎች ስኬታማ የሆኑበትን መንገድ ከዛች አንዳንድ ነገሮችን አንጥቼ በሱ ላይ በህይወታችን ላይ ያለውን ነገር ትልልቅ ሰዎች ስኬታማ እንዲሁም ስኬታማ ሰዎች የምንላቸው ለእናንተ ምንድን ናቸው? ወይም ደግሞ እንዲሁም በሚዲያውም ዓለም ሆነ እንዲሁም በህይወታችን እና ብዙ ሰዎች አሉ ስኬታማ የሆኑ ትላንት ጠንካራ ናቸው እኮ ይሄኔ ሁላ አልፈው ምናምን የምንላቸው ጀግንነት የምንሰጣቸው ወይም ደግሞ በቃ እንዴ እነዛ እኮ አይበገሬ ናቸው ብዙ ነገር አልፈው እኮ ዛሬ ደረሱ ጀግና፣ ትላንት ግን አላልናቸውም ነበር ወይም ጠቁረው ከስተው እንዲሁም የሆነ ሌላ ስም ተሰጥቷቸው ምናምን ያልተባለላቸው ግን ዛሬ ላይ ለነሱ የሚጨበጨብ፣ ዛሬ ላይ ለነሱ የሚደነቅ፣ ዛሬ ላይ ለነሱ በቃ የሆነ እጅ ማውጣት ባንዲራ ምናምን የሆነ ብቻ የተለየ ስሜት ያላቸው ዛሬ ላይ ታውቃላችሁ። ሰው ከፍ ስትሉ ያጨበጭቡላችኋል፣ ዝቅ ስትሉም ደግሞ ያው አይደለ እሱ እኮ እንዴ ነው ምናምን የሚባል ነገር አለ። ያው በማንም ዙሪያ ከፍና ዝቅ የማይለው እግዚአብሔር ነው። ይሄን ታውቃላችሁላችሁም እና እንደዛ የሆነበት ምክንያት እኔን መሰሎች ወይም እዚህ ቪዲዮ የምታዩት ከኔ በላይ የሚሆናችሁት ብዙዎቻችን በስደት ያለን እህት ወንድሞቻችን ያን ነገር እንዴት መተግበር አንችልም? በእርግጥ ብዙ ስደት እህቶቻችንን ጀግና አሉ። እኔ ያን ያክል ስለ ስደት ማውራ ሰውም አይደለሁም፣ ገና ነኝ። ግን ደግሞ እዚህ ኢትዮጵያ በለመድኩት ኢትዮጵያ ብዙዎች ጋር ተገናኝቼ ኮሚኒኬት ማድረግ፣ ማውራት፣ ሀሳብ ሼር ማድረግ ባለው ነገር ከነሱ መማር፣ ከኔ በላይ የሆኑት ሰዎች ጋር ብዙ ጊዜ እገናኛለሁ እውላለሁ፣ ከጓደኞቼ ባሻገር ማለት ነው። ስለዚህ በእነዛ ሰዎች የማገኘው ደስታ ነበረኝ፣ የማገኘው ትምህርት ነበረኝ። ያ ነገር ቀረና ዛሬ ደግሞ ከስራ ባሻገር ራሴ ነኝ የማወራው። ከዛ ውጭ ደግሞ በስልክ ወይም እንደዚህ ቪዲዮ በማየት ሰዎች ጋር ስልክ በማውራት እሱም ያኔ ጥሩ እንትን አይሰጥም፣ ኮንፈርት የለውም። ማን እንደ በአካል ማውራት በጣም የሚያስደስታል። ያው ብዙዎቹ ሀሳባችሁን ለመግለጽ በአካል ማውራት እንደሚያስደስታቸው አምናለሁ። እኔም እንደዛ ነው የሚያስደስተኝ እና እንደዛ ነገር እሱ የለም እና እዚህ። ስለዚህ አንዳንድ ነገሮችን ሳይ የስኬታሞችን ቪዲዮ የትልቅ ደረጃ የደረሱትን ነገር ሳይ እሱን በተመለከተ አንዳንድ ነገሮች ጽፌያለሁኝ። እዚህ ማስታወሻ ይዣለሁ። ቤተሰብ እኔ እስክሪብቶና ወረቀት እንዲለየኝ አልወድም። ለምን እንደው አላውቅም። የትምህርቱ ፍላጎቱም በጣም ስላለሽ ነው ምናምን ልትሉ ትችላላችሁ። እንደዛም ሳይሆን ግዴታ በትምህርት ዙሪያ ብቻ አይደለም እስክሪብቶና ደብተር የሚያስፈልገው፣ በህይወታችንም ዙሪያ እስክሪብቶና ደብተር ያስፈልገናል። ያ ማለት ትናንት ያልነበረውን ቀደን የምንጥለው የምናጠፈው፣ እዚህ እንደምን የጻፍነው እንደምንሰርዘው ሁሉ የምንሰርዘው ነገር አለን። ለነገው ደግሞ የምናወጣለት ስትራቴጂ የምናየው ሁሌ የምናዘጋጀው መንገድ የምንመራበት እሱን አምናለሁኝና እማቸው ሁልጊዜ በመቀለድ በማሾፍ እንዲሁም ደግሞ በቃ አይደለ እንዲህ ስራ ፈት በመሆን ራሳችንን ቢዚ በማድረግ በማጨናነቅ
በቃ የሆነ ሁልጊዜ ቁም ነገር ባለመስራት መቼም ማንኛውም ሰው ሁሉም እንደዛ የሚያሳልፍ ሰው የለም። በተለይ እዚህ ያለ ነው ብዙ የመጨነቅ ቤተሰብ በመርዳት ምናምን ከኔ በላይ ያላችሁት ታውቁታላችሁ። የስደት ወንድሞቼ ብዙ ነገር አሳልፋችኋል፣ ብዙ ነገር ሆናችኋል፣ ብዙ ነገር ይሰማችኋል። ያ ደግሞ እንዳይሰማችሁ እናንተ ማድረግ ትችላላችሁ። በቃ ራሳችሁ ለራሳችሁ ደስተኛ ሆናችሁ የምትኖሩበትን መንገድ ትንሽዬ መንገድ እኔ ለራሴ በቃ ደስተኛ ነኝ። ምንም ቢሆን ምንም በገጠመኝም ሆነ በኖርኩትም ቢሆን በጊዜው ላዝን ትንሽዬ ዝነት ከዛ በኋላ በቃ የመርሳት ነገሮችን ጭራሽ የመርሳት ሳይሆን በዛ ነገር ይሄ ያልሆነው ይሄ በዚህ ምክንያት ነው፣ ይሄ የሆነው በዚህ ምክንያት ነው ብሎ የማረሳሳት ሌላ ነገር ሀሳብ የሆነ መፍትሄ መፈለግ ሌላ የተሻለ ሀሳብ የተሻለ ለየት ያለ መፍትሄ በመፈለግ ነው። እና ዛሬ እንግዲህ ለየት ብዬ ስለ ህይወት መርሆች የሚል ነገር አንጥቻለሁ። የህይወት መርህ እንዴት ነው ወይም ፕሪንሲፕል ኦፍ ላይፍ ይላል። እንግዲህ የህይወት መርህን እንዴት እንመራዋለን? የህይወታችን መርህ እንዴት ነው? እርሶስ ያውቁታል? አንተስ ታውቀዋለህ? እንደምንለው ማለት እዚህ አሁን ቪዲዮ ይሄን የምትከታተሉት የህይወትን መርህ ወይም የህይወትሽን መርህ ታውቂዋለሽ? እኔ ለራሴ ከዚህ ህይወት ይሄን መርህ አለኝ ምናምን ወይም ራዕይ አለኝ ምናምን ስንል ብዙ ነገር እንላለን። የህይወት መርህ ማለት እንዴት ነው? የህይወት መርህ ስንል ከራስ ይጀምራል። ለካ ከማንነት፣ ከሰውነት፣ ከመልክ፣ ገጸ ባህሪያት። ስለዚህ ለምሳሌ የመጀመሪያው አንደኛ ቁጥር ምን ይላል? ራስን መቀበል ይላል። ለምሳሌ እኔ አጭር ነኝ፣ ወፍሬም ሊሆን ይችላል፣ ወፍራም ነኝ፣ እንዲሁም ደግሞ ጸይም ነኝ። በቃ ያን ነገር መቀበል ከሌ ጸይም ናት። አሁን ይሁን አጭር በመሆኔ ብዙ ሰዎች አንቺ አጭር ምናምን ስላቸው የምከፋ ወይም ደግሞ ሆናል አይደለም የምቀየም ምናምን ይመስላችኋል። እኔ ግን ተቀብዬዋለሁ። እንደውም ምንም አይመስለኝም፣ ምንም አይመስለኝም። ያን መቀበል ነው። እንዲሁም ደግሞ ቤተሰብ ያጣ ይኖራል። እንዲሁም ደግሞ ይሆናል አይደለ ጥሩ ነገር የሌለው የሆነ በራሱ እኮ ስቆመዋል እኮ ራሱ እከሌ አይስቅም፣ እከሌ እኮ ፊቱ አይፈታም ይላል። ያ የማይፈታበት ምክንያት ደግሞ ይኖረዋል። ስለዚህ ያንን ራስህን መቀበል ራስህን እንዴት አድርገህ ነው? ለምሳሌ እኔ ያለኝ እናገራለሁ፣ እግዚአብሔር ይመስገን፣ እጅ አለኝ፣ እሰራለሁ፣ እራመዳለሁ፣ እተነፍሳለሁ፣ አወራለሁ፣ አያለሁ። በቃ ብዙ ነገር ተሰጥቶኛል። በዛ ራሴን ተቀብዬ እኖራለሁ ወይ? ለምሳሌ ይህን የሌላቸው ሰዎች ራሳቸውን ተቀብለው አምነው ነው የሚኖሩት። የሚያማርሩም አሉ። ይህን ደግሞ ተሰጥቶን የበታችን ማየት ማለት ነው። ይህን ተሰጥቶን ደግሞ የምናማርራለን። እኔ በቃ እኔ ሰርቼ ምን ዋጋ አለኝ? እኔ እኮ ተስፋ የለኝም። ለእኔ እኮ ዝም ብሎ ነው በቃ ዝም ብዬ ልፋለሁ ምናምን ከንቱ ነኝ ምናምን። ይሄ እንደዛ አትበሉ። ይሄ አይባልም ማለት ያ ማለት እኔ ከእናንተ አውቄ እኔ ደግሞ የተሻለ ደረጃ ደርሼ ሳይሆን ለራሴ በትንሹም ቢሆን ያገኘሁት ነገር አለኝ። እሱ ስለማይባል ሰው ተስፋ አይቆርጥም። ሰው ዋናው ተስፋ አለመቁረጡ ነው። በምንም ገደል የሚሆን አቀበት የሚሆን መውጣት ይችላል። እንግዲህ ደግሞ ይሄን አሁን ጥቁር ናት እከሌ ጥቁር ናት፣ አዎ ራሷን ተቀብለዋል። እከሌ ቤተሰብ የላትም፣ አዎ ራሷን ተቀብለዋል። እከሌ እኮ እንዲህ ያለ ቤተሰብ አላት፣ እከሌ ከለሯ ምናምን፣ እከሌ ስለ አመለካከቷ እንደዚህ ያለ ነው። በቃ ይሄን ራስን ተቀበለው። እኔ ምንድን ነኝ ማለት እኮ ነው። ያ ማለት ግራ ሊያጋባችሁ ይችላል። ወርቄ እንዴት ትችያለሽ? እንዴት ልታመጪው ቻልሽ? ምናምን ትሉ ትችላላችሁ። ይሄ ደግሞ ራሴን ተቀብዬዋለሁ። እኔ ውስጤን ብዙ ጊዜ የምነግራችሁ ነገር ማለት መስታየት ከቆሜ ብቻዬን አወራ ነበር። እዚህ ከክላሴ አለ መስታየት እና የቆም ከዛ ቆሜ ራሴን የማወራው ነገር ነበረኝ። ያ ደግሞ ሁለተኛ ደግሞ የህይወት ዓላማ መኖር ይላል። ሊቪንግ ኦፍ ላይፍ ፐርፐዝ ይላል። ስለዚህ የህይወት ዓላማ መኖር እንዴት ነው? የህይወት ዓላማ መኖር እንዴ? አዎ የስ የህይወት ዓላማ አለን። እዚህ መስራት የራሱ የህይወት ዓላማ ስላለኝ ነው። ለነገ የተሻለ ነገር ስላለኝ ነው። ነገ እኮ ያን የማሳካበት ነገር ስላለኝ ነው። ነገ እኮ እንዲህ አድርጌ ለቤተሰቦቼ ማድረግ ስላለኝ ነው። አዎ ዓላማ አለኝ የህይወቴ። ይሄን የምንልበት በየዕለቱ ዴይ ቱ ዴይ የምናየው መሆን አለበት። ያ ማለት በቃ አእምሯችንን ሴቭ ማድረግ አለበት። አሁን ብዙ ነገር ተጨናንቋል፣ ሴቭ አድርጓን ብዙ ነገር። ለምሳሌ ውሸቱን ያያን እንዲህ ዝም ብሎ በቃ የሆነ ምን ልበላችሁ ይሄ ሚዲያ ዓለምም ሆነ
ከሚዲያውም ውጭም ሆነ በቃ ይሄ እኔ እኮ አረባም እኔ ምን አይነት አላማ አለኝ ምናምን የሚባል አባባል አለና እሱንም ሴቭ አድርጓል። ስለዚህ እሱን ትታል የህይወት አላማ መኖር በቃ ለህይወት አላማ እየኖርኩ ነው። አዎ እየሰራችሁ ነው ወይም እየሰራን ነው። ስለዚህ የህይወት አላማ መኖር ማለት ደግሞ ስለዚያ ነገር መልፋት፣ ያን ነገር ተስፋ ላለመቁረጥ የተሻለ ነገር እስተማገኝ ባገኘሁት እየጨመርኩ ነገ ትልቅ ደረጃ ወይም ሰፋ ያለ ነገር በማንጣት የህይወት አላማዬን አውቄ ማለት ሁልጊዜ አሁን የህይወት አላማ መኖር አለኝ። ስለዚህ ምን ናቸው እነዛን ጠንቅቆ ማወቅ። ለምሳሌ እኔ እንዲህ ያሉኝ ይሄን ማድረግ እፈልጋለሁ አልኩ አይደለ? እናንተም ውስጣችሁ ያሰበውን በውስጣችሁ የምትሉትን ነገር ያንን ማሰብ ነው። ሶስተኛ ከውድድር መራቅ። አዎ ለምሳሌ ከጓደኛ ሊሆን ይችላል፣ ከጎረቤት እንዲሁም በቃ አንዳንድ ነገሮች እከሌ እኮ ይሄን አላት፣ እከሌ እንዲህ ያለው፣ እከሌ እኮ እዚህ ደርሷል። ያ ውድድር ላይ ከዳችሁ በቃ እናንተ እውነትም ያለማችሁን መንገድ አታሳኩ። በቃ ራስህ መሆን ያለበትን መሆን። እከሌ ሂውማን ሄር ስለቀጠለ ወርቄ ሂውማን ሄር መቀጠል የለባትም። እኔ ከውድድር ርቄ ራሴን የሚለኝን ህሊና የሚፈልገውን ለራሴ ይሆናል መንፈሴን ሁላ የሚያድሰውን ነገር ማድረግ አለብኝ አይደለ? በቃ እሱን ማድረግ ነው። ለምሳሌ በገንዘብ ዙሪያ የኔ ጓደኞች ቤት ሊኖራቸው ይችላል፣ መኪና ሊኖራቸው ይችላል፣ የተሻለ ገንዘብ ሊኖራቸው ይችላል። በቃ ያንን ነገር እኔም ያንን እንዳደርግ መንገድ ነው እንጂ የምሄደው የኔ ያንን የተሻለ ከነሱ በምን አይነት ዙሪያ መጡት ይሄን እንዴት አደረጉት ብዬ መንገድ ነው እንጂ እነሱ እኮ ይሄ ስላላቸው እኔ እነሱ ጋር እንትን አልልም። ማለት ከውድድር ጋር ካገበሁት እኔ በቃ እንደውም የጥፋተኝነት ስሜት የኋላ ቀርነት ያለ አይደለ ራሴን እንትን ማለት የማሸማቀቅ የሆነ እንደነሱ እኩል ሁኜ ያለመታየት ነገር እንደዛ ነገር አሳያለሁ። እሱን እንዳታሳዩ እናንተም። እስኪ ይሄን ያልኩትን ቢያንስ 3 ነገር ተናግሬያለሁ። ራስን መቀበል አለ፣ የህይወት አላማ መኖር አለ፣ ሶስተኛው ደግሞ ከውድድር መራቅ ነው። ይሄን እንኳን 3 ነገር ተናግሬያለሁ። እስኪ ይሄን ወርቅ ያለችውን ነገር ወይም ይጠቅመናል ያላችሁት ሰዎች እንዴ ይሄን እስኪ እናድርገው ይጠቅማል እኮ እውነቷን ነው ምናምን ልትሉት ትችላላችሁ። አራተኛው እንግዲህ ቀናውን ማሰብ ነው። ለምሳሌ ሰው ቀና ነገር ካደረገ ቀና ነገር ይገጥመዋል። መልካም ነገር ካደረገ መልካም ነገር ይገጥመዋል። ወይም ቀና ነገር ካሰበ ያሰበው ነገር ቀና እንኳን ባይሆን ግን ያ ተገላብጦ ቀናው የኔ የተሻለ ነገር ሆኖ ያገኘዋል። ያኔ አይ ቲንክ ፖዚቲቭ ነገር መናገር ለራስ ነው። ለምሳሌ እኔ እንዲህ ነኝ ለራሴ እንኳን ፖዚቲቭ ነገር ብነግረው ውስጥ ማንነቴ ይይዘዋል፣ ይደጋግመዋል። ስለዚህ ይሄንን እናደርግ እላለሁ። ማለት በእርግጥ ይገባኛል። እንዴት ወርቄ ልትይቻልሽ እንዴት አንቺ ምናምን ልትሉ ትችላላችሁ። እኔ ግን ሰው ያላወቀልኝ ሰው ያልተረዳልኝ ውስጤ ማንነቴ ይሆናል የራሴ ተሰጥቷለኝ። ብቻዬን ማወራው ያ ብቻዬን ስለ እዚህ አይነው ይገባኛል። ብቻዬን ነው ማወራው ከስልክ ባሻገር እንደዚህ። ኢትዮጵያ ግን ያው ማወራቸው ሰዎች አሉ በዙሪያዬ። ስለዚህ ነገር ሀሳብ ሰፋ አድርገው ይነግሩኛል። ወይም በቃ ይሆናል አይደለ የማስበውን ሀሳብ የሆነ ጎላ አድርጌ የተሻለ ሰፋ አድርጌ እንዳቀርብ የሆነ መንፈሴ ሁሉ እየታደሰ እሱን ሳስብ ፈገግ እያልኩበት እምሄድበት ጊዜ ነበረኝና ያን ደግሞ ዛሬ በቪዲዮ ባደርገው ችግር አለው። በቃ ይሄ ስለምወደው ነው የጻፍኩት። ያ ማለት ለኔ ስለሚጠቅመኝ ነው። በቃ ይሄን ራሱ ማለት ለኔ ለራሴ ደስታና ሰላም ነው የሚሰጠኝ። እንግዲህ ቀናውን ማሰብ ስንል በቃ ፖዚቲቭ ማሰብ ነው። ከላይ እንዲህ አደረገኝ ከላይ አንድ ሰው ስልክ ስላላነሳ ወይም አንድ ሰው ከላይ እኮ እንዲህ አደረገኝ እንዲህ ይሁን፣ ይሄ ራሱ መጥፎ ነው። ለራሳችን ነው ያኔ በቃ ጥሩ እንሆን ነው። እግዚአብሔርን ይዘን በቃ እነዚህን ነገሮች እናድርግ ነው። ፈጣሪውን ያመነ ሰው ቢወድቅ እንኳን ወድቆ አይወድቅም የሚባል ነገር አለ። ያ ማለት የወደቀበት ምክንያት ደግሞ አቅጣጫውን ወይም መንገዱን ትክክል ስላልሆነ ወይም ማስተማር ያለበትን እግዚአብሔር ለፈተና ምናምን የሚሰጠን ነገር ነውና እሱን እንዴት አድርገን እናየዋለን፣ እንዴት አድርገን እናልፈዋለን የሚለውን ነው። ጥሩ ነገር እንተንፍስ፣ ጥሩ ነገር እንናገር፣ እናውራ። በቃ ይሄን ነው የምለው።
ከዛ አምስተኛ ለመማር ፈቃደኛ መሆን። በቃ ለምሳሌ የሆነ ነገር ባለሙያ መሆን ስራም ለመስራት እኮ ፈቃደኛ ሆነን ነው የምንሰራው። ፈቃደኛ ካልሆነ ያን ነገር ውጤታማ አይሆንም፣ ከአንጀት ካልሆነ ማለት ነው። እኔ ለራሴ አሁን የሆነ በቃ አስከፍተውኝ ወይም ደግሞ ደብሮኝ የምሰራው ስራና ፈቃደኛ ሆኜ ራሴ መንፈሴ በቃ ፈቅዶ አዞ የምሰራው ስራ አንድ አይደለም። ለመስራትም ፈቃደኛ መሆን ያስፈልጋል። ስለዚህ ቤተሰብ አበዛባችሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ፣ ቸር ቆዩ እላለሁኝ። ምክንያቱም በጣም ደቂቃ ወስዷልና ሳየው ሌላ ጊዜ እቀጥልላችኋለሁ። ቢያንስ 5 ነገሮች አቅርቤያለሁ። ራስን መቀበል፣ የህይወት ዓላማ መኖር፣ ከውድድር መራቅ፣ እንዲሁም ደግሞ ቀናውን ማሰብ፣ ለመማር ፈቃደኛ መሆን ነው። ማንኛውም ነገር ይቻላል ካልከው የማይቻል ነገር የለም። ሁሉም ነገር ይቻላል። የተሻለ ነገር እንደርሳለን። የሚገርማችሁ ያው እኔ ለስሙ ሳውል ነኝ እንጂ ያው ደብተሩ አልቀረም እኔ ጋር። እስክሪፕቶና ደብተር በጣም እንዲለየኝ አልወድም። አንዳንድ ነገሮች መረጃ መጻፍ ደስ ይለኛል። እንደዚህ ደግሞ ስኬታማ ሰዎችን ቪዲዮ ማየት፣ በቪዲዮዎቹ የተሻለ የተስማማ ሀሳብ ካለኝ እሱን መጻፍ ያስደስተኛል። እና ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ እላለሁ። በድጋሚ መልካም ቀን፣ መልካም ጊዜ። እንግዲህ ሀሳብ አስተያየታችሁን አደራ ኮሜንት ጻፉ። ባይ ባይ። እወዳችኋለሁ።